ሰላም እንዴት ናችሁ? እኔ መምህራችሁ ነኝ። ዛሬ እንግዲህ ደግሞ እየላችሁ የመጣሁት ንባብ ፊደልን ጨርሳችሁ ንባብ ላይ ላላችሁ ተማሪዎች አሪፍ የሆነ ትምህርት እየላችሁ መጥቻለሁ። ከኔ ጋር ቃላቶችን እናነባለን። ሁላችሁም በደንብ ተከታተሉኝ። እርግጠኛ ነኝ ንባብ ላይ ሆናችሁ እየተወላገዳችሁ ያላችሁ እንደው አልያያዝ ያላችሁ ፊደላቶችን ለይታችሁ ይሄን ቪዲዮ ካያችሁት ይገባችኋል። ፕላስ ደግሞ ከኔ ጋር ኦንላይን ክላስ መማር የምትፈልጉ እየመዘገብኩ ስለሆነ አሁን አረፋ በዓል ትናንት አልፏል። ከዚህ በኋላ ስለሚመቻችሁ የምትማሩ በተለያየ ሀገር የምትኖሩ ዱባይ፣ ሳውዲ የኔ ከስተመሮች ዱባይ፣ ሳውዲ የምትኖሩ ናችሁ ታውቃላችሁ። ይሄን ትምህርት መከታተል ትችላላችሁ። ይሄውላችሁ የስልክ ቁጥሬ ከላይ ያስቀመጥኩላችሁ ስልክ ቁጥሬ በዚህ ስልክ ቁጥር እየደወላችሁ ዋትስአፕ፣ ቴሌግራም፣ ኢሞ ማግኘት ትችላላችሁ። እንደዚሁም አልሰራ ካላችሁ ቀጥታ እየደወላችሁ እኔ ሴቭ አድርጌ አወራችኋለሁ። ነገር ግን አንድ በዚህ ነገር ነገራችሁ የምትፈሩ የምትሸማቀቁ አልችልም እኔ እኮ መሀይም ነኝ የምትሉ ልጆች አላችሁ። እስቲ እኔ መሀይም ነኝ ቲቸር የምትሉ መሀይም አይደላችሁም። ማንም ሰው ማንንም አይበልጥምና መሀይም የሚሆነው አንድ ሰው የራሱን ችግር ዴይ ቱ ዴይ የማያስተካክል ከሆነ ያ እውነት ነው መሀይም ነው የሚባለው። ግን ከተማራችሁ ግን መሀይም አትባሉም ማለት ነው። አሁን ከኔ ጋር እናነባለን። እነዚህን ብዙ አሉ ወደታች እናነባለን። እነዚህን አብረን በደንብ ከተከታተላችሁኝ በደንብ ይገባችኋል። ግን ከመጀመሪያው ከፊደል ጀምራችሁ መማር የምትፈልጉ ልጆች ከኔ ጋር መማር ትችላላችሁ። የዛሬው ክላሳችን ከዚህ ከመጀመሪያው ይጀምራል። እንቀጥል። የመጀመሪያው እቺ የዘቤት አራተኛ ነች። ዛ ሬ በአንድ ላይ ዛሬ ወደታች ነው የምናነባው። ይሄ ሰ ነው። ሰዓት። ይሄ ደግሞ ጠዋት። ይሄ አመት ነው። ይሄ ነገ። ይሄ ቀን። ይሄኛው ሳምንት። ይሄኛው አሁን። ይሄኛው ትናንት። ይሄኛው ማታ። ይሄኛው ወር። ይሄኛው በኋላ። ይሄንኛውን ፓርት ጨረስን። ወደ ቀጣይኛው እንሄዳለን። ሁለተኛው ላይ ስንሄድ ከፍ ላድርግላችሁና እዚህኛው ጋር ስንሄድ ገንዘብ። እዚህኛው ጋር ስንሄድ ቁልፍ። ይሄኛው ሳሙና። መንገድ። ይሄኛው ድመት። ወፍ። ይሄኛው ትምህርት። ይሄኛው ስራ። ይሄኛው ጤና። ይሄኛው ደስታ። ይሄኛው ፍቅር። ይሄኛው ሰላምታ። አሁን ደግሞ ሁለት ካነበብኩላችሁ እናንተ የምትለማመዱበትን ደግሞ ልስጣችሁ። ይሄንኛው ትንሽ ከበድ ይላል። ይሄንኛውን ደግማችሁ አንቡትና ጽፋችሁ ትልኩልኛላችሁ። እኔ ጋር የምትማሩ ልጆችን ከኔ ውጭ የምትማሩ ልጆች ይሄንን ጽፋችሁ ላኩልኝ። ከኔ ጋር መማር የምትፈልጉ ኦንላይን እንደዚህ ማስተምራችሁ ከኔ ጋር መማር የምትፈልጉ ልጆች ይኸው ስልክ ቁጥሬ ከላይ ያለላችሁ እየደወላችሁ መማር ትችላላችሁ። በተለያየ ሀገር የምትኖሩ ዱባይ፣ ሳውዲ ዱባይ፣ ሳውዲ የሚኖሩ ልጆች አሉ። ካናዳ፣ አሜሪካ፣ ለንደን ብዙ ጋር ስለሚደርስ ሰብስክራይብ እያደረጋችሁና እንደዚሁ ሼር እያደረጋችሁ ተከታተሉ። አይ ቲንክ ቀላል አድርጌ ነው ያስተማርኳችሁ። እኔ እዚህ ጋር ማስተምራችሁ ልንገራችሁ። እዚህ ጋር ስመጣ እንዲገባችሁ ብቻ ሳይሆን ይህን ስልክ ቁጥር ይዛችሁ ኦንላይን ከኔ ጋር እንድትማሩ አብዛኛው። ምክንያቱም ኦንላይን አሁን ቁጭ ብላችሁ እንደዚህ ተከታተሉ ብላችሁ ይሄን ሌላ ቪዲዮ ጋር ሄዳችኋል። ብዙ ሰው ከፍቶት ሌላ ቪዲዮ ጋር ገብቷል።
ይጨንቃል ኦንላይን እዚህ እንትን ማለት። ነገር ግን ከኔ ጋር የምትማሩ ከሆነ ሰዓታችሁን ገድባችሁ ስለሆነ በተመቻችሁ ሰዓት ነው ማስተምራችሁ። በዛን ሰዓት ቢያንስ አንድ ተማሪ ከዚህ በኋላ በቁርጠኝነት ለማስተማር የፈለጉት ያው ብዙ ጊዜ የምትቆዩ አላችሁ ማለት በደንብ ለማንበብ ራሳችሁን ቻሌንጅ አድርጉት እስኪ ለ3 ወር ለ2 ወር አማርኛ ማንበብ መጻፍ አለብኝ፣ እንግሊዝኛ ማንጻፍ ማንበብ አለብኝ ማለት አለበት። እንደዚሁ ደንቁራችሁ ከሆነ ግን ሳትማሩ ደሞዝ ዝም ብሏችሁ የሚከፈል ከሆነ ነገ ይቆጫችኋል። ኢትዮጵያ ውስጥ ስትገቡ ምንም አይነት ነገር አትማሩ። ኢትዮጵያ ስገባ እማራለሁ የሚሉ ተማሪዎች አሉ። የለም እዛው እንዳላችሁ ኦንላይን እንደዚህ ዋይፋይ ያላችሁ ጊዜ ያላችሁ መማር ነው ያለባችሁ። ሰው ለዛሬው ይዤላችሁ መጥተው ነው። ቀጣይ ደግሞ አሪፍ ነገሮች ይዤላችሁ እመጣለሁ። ይመቻችሁ።